السلام عليكم ورحمة الله وبركاته حبايب እንዴት ናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ረቢል ዓለሚን የሃኒ ዩቲዩብ ቤተሰቦች ደህና ናችሁልኝ ከኔ ጋር አለሁላችሁ ሰላም ነኝ ሰብስክራይብ እና ላይክ ማድረግ አትርሱ ከዚህ በኋላ እንግዲህ እንደማልጠፋ እንግዲህ ባላ ፍቃድ አልጠፋም ብዬ አስባለሁኝ እናንተ ማበረታቱ ማለት ነው ሰብስክራይብ በማድረግ አትርሱ ላይክ በማድረግ አትርሱ የመዳም ቅመሞች በጣም ነው የምወዳችሁ ባላችሁበት ሰላማችሁ ብዝት ይበልልኝ ለሀገራችሁ አላህ ሰላም ያብቃችሁ በኢትዮጵያም ያላችሁት በውጭም ያላችሁት ሰላማችንን አላህ ያብዛልን ሀገራችንን ሰላም ብዝት ይበልልን ማለት ነው እንግዲህ አሁን ደግሞ ቀጠና ላይ ፕራንክ አለች ማለት ነው የሆነ ጓደኛችን አለ ማለት ነው እኔ ወድጄሃለሁኝ አፍቅሬሃለሁኝ ስለዚህ ቆየሁኝ ካፈቀርኩ ለመግለጽ ያቃተኝ ነበር አሁን ግን አልቻልኩኝም ከተረዳ ተረዳኝ ብዬ ግግም መልበታለሁኝ የሚለውን ነገር እንግዲህ እስኪ እናያለን ማለት ነው ተከታተሉ የኔ ወዶች አሁን እንግዲህ እየመጣ ስለሆነ እንጠብቀዋለን ማለት ነው ተከታተሉ እሺ ሰላም እና ሁሉ ሰላም ነው ዳና ጉዳይ ፈልግክ እኔ ነው አንተ ነህ ተረድረስ አንተ ነህ ተረድረስ ማን ፈልጋለሁ ግን እንዳይደብረሽ ቀር እንድላ አልፈልግም እንጠይቅህን ጥያቄ ብቻ መመለስ ነው ቅር ሳይለ ማለት ነው ማለት ነው እኔ እንጃ ይደብራል አብሽር ችግር አትጨናነቅ እርግጠኛ ነህ ችግር የለም ያው የምራይት ስንትን ስለጨነቀኝ ነው የምር ብዙ ጊዜ ማለት ሳልገልጽላችሁ ብዙ ጊዜ ቆይቻለሁኝና አሁን ግን ልገልጽልህ ራሴ በራሴ ራሴን አስገድጃለሁ ግን እንደዛ ሳርገን እንዲደብርክ ወይም ጓደኝነታችን ቤተሰባዊነታችን እንዲቀር አልፈልግም ይቀጥላል ብዬ ነው ማሰበው ማለት የሰው ልጅ መቼስ ያስባል የሆነ ነገር ይሳካል አይሳካም እሱ ግን አላህ ነው የሚያውቀው እና አንተ ናችሁ የምታውቁትና በመጀመሪያ ማስጠነቀቀ ምንም አይነት ጥያቄ ስትጠይቅህ ቅሬታ ውስጥ እንዳገባ እኔ አንተ መረዳት ስለምችል የሆነ ነገር ጠይቃለህ ይሆናል አይሆንም አለቀ ስለዚህ ምንም ነገር የሚያገባብረን አይመስልም ለስተስ የከተማ ላይ ነው ያስባለሁ አሁን ላይ ከቆላ ራሱ ምት የሆነ ጥያቄ ጠይቃችሁ መልስ ነው የሚሰጡት እንደ ይደብራቸው አይደል ስለዚህ ለሀቢብ ራሱ ትንሽ ቀንጨብ አድርጌለታል ግን አጋጣሚ ሰው ስለነበር አጠገባችን ማውራት አልቻልኩም ግን እንደምፈልግ ነግሬዋለሁ ለዛም ነው ሀቢብን መጀመሪያ ያገኘሁት ትናንትና ነው ደውዬለት ነገ እመጣለሁ ያልኩት ጠይቄው ነው ነገ እንደማገኛችሁ ወይትም እንደማትሄዱ ምናምን ስጠይቀው አለ ምናምን ሲለኝ ከዛ መጣሁ ለከና ራሱ አልነበረም ወላሂ ፈልጌ ነው የመጣሁት አደባባይ ምናምን ጠብቄ ምናምንና ላንተ ግብ በነገራችን ላይ እንኳን ላንተ እኔ ለምጠይቅህ ከብዶኛል ሐቂቃ ለምን ታውቃለህ አሁን እኔም አንተ የሆነ ጥያቄ ብትጠይቀኝ አልጠብቀውም ድንግጥ ነው ልል የምችለው ከማጠብቀው ሰው የሆነ ጥያቄ ይከብዳል አውቃለሁ ሰውኛ ነኝ ይረዳል እኔ በሆን ብዬ ነው እኔ ምፈርድልህና ግን የሰው ልጅ ደግሞ ስሜቱን መግለጽ አንድ እፎይታ ነው እረፍት ነው የሚሰማኝ እኔ እናንተ የታወቅነው መቼ ነበር የሆነ ጊዜ እስር ቤት ነበር እስር ቤት ገብተህ ከዛ አንድ ጊዜ ደግሞ መታ ነበር ቤቷ በቃ ስለዚህ ሁለት ጊዜ ነው ያየሁት ማለት ነው በህይወቴ እና ሁለት ጊዜ አንድ ጊዜ ያየሁ ሁለተኛው ነው ቼክ ያደረኩ በደንብ ያየሁ በሁለተኛው ዙር ነውና ብዙ ጊዜ በተለይ ስልክ ግን አውርቻለሁ ያው እኔ ሆነ ስለማታውቅ በራሴ በተለይ በማታውቀው ማለት የኔ ቤተሰብ በማታውቅበት አይነት ስልክ አውርቻለሁ ፕሮፋይል ምንም ሳላደርግም አድርጌ የተለያየ ፕሮፋይል ያለበት ግን ከኔ ቤተሰብ ማታውቃቸው ያሉበት ማለት ነው ስለዚህ ይወርቻለሁ አልገለጽኩልኝም ማን እንደሆንክ ብዙ አልገልጽልህም እኔነቴን አታውቅም እኔ ነኝ የሚያወራቸው ሴት ታውቃቸዋለህ ግን ከነዛ አንዷ ነኝ ገባህ እና ምንድን መሰለህ እኔ አንተን አፈቅርሃለሁ ተረዳይ ደግሞ ፈልጋለሁ ከፈለክም ደግሞ ጊዜ ልሰጥህ ፈልጋለሁ ችግር የለም የምታስበት ጊዜ ልሰጥህ እችላለሁ
አውቃለሁ እኔ ግብዳ እንደሚሆን መጀመሪያም የነገርኩህ ኧረ ችግር የለውም ማለት በቃ ያጋጥማል በርግጥ እኔ እንደዚህ አስቤው አላውቅም ማለት እንጃ እኔም እኮ አስቤው አይደለም እኔ እኮ የበከረት ከመሆንሽ አንፃር አዎ ይገባኛል እሱ ነው እኮ የሚያስደነግጣል ብዬ ያሰብኩት ያው ከየት ሆኜ ይሄንን ወይም እኔ ያው ከየት ሆኜ አንተ እኔን ለፍቅር ጥያቄ ትጠይቀኛለህ ብዬ አላስብም አንተም እንደዛው ግን እንደዚህ አይነት ነገሮች ደግሞ ያጋጥማሉ ለምን ሳታስበው ነው በነገራችን ላይ ፍቅር አስበበት የሚሆን ነገር አይደለም ፍቅር አስበንበት የሚሆን ነገር ቢሆን ብዙ ሰዎች ጋር ስንውል ምን ስንል የራስ ምርጫ ቢሆን ሊይዝ ይችላል ምርጫህን ግን አጋጣሚ ወይ የምትወደው የራስ ማንኛውም ሰው የራስ ምርጫ አለው አይደል ስለዚህ እኔ እንጃ በቃ ያሰብሽው ነገር በስተታር ነው ማለት በቃ አስበሽው ቢሆን ራሱ በስተታር ነው አይደል እኔ ደግሞ ሳላስበው ነው ታውቃለህ እኔ አንተ ጋር እንደዚህ አይነት ጀምራለሁ ወይም እንደዛ አስባለሁ ብዬ አይደለም ሳገኝ የተገናኘበትን መንገድ ታውቀዋለህ እኔ ሆን ብዬ አስቤ ምናምን ወይም ብዙ ጊዜ ተገናኝተን እንደዚህ ምናምን ያሳለፍነው ነገር የለም በጓደኝነትም እንደዚህ ብዙ ጊዜ ሻይ ቡናም ብለንም አናቅም እስቲ ትንሽ ሀቢብ ጋር እሱን ከድሮም ስለማውቀው እሱ ጋር ትንሽ እንግባባለን አንተ ጋር ግን ያው ጓደኛ እንደሆንኩ ነው የማውቀው ማለት እኔ ለሲስተር ነግሬያታለሁ ግን ለጀሚላ እና ለሀቢብ ትንሽ ቀንጨብ አድርጌለታለሁ ግን እንደዚህ ርዕሱን አልገባውም ለምን አንተ እንደምፈልግ አጥብቄ እንደምፈልግ ሳላገኘው መመለስ እንደማልፈልግ ነገርኩት ለምን አጋጣሚ ጎናችንም ሰው ስለነበረ እንደዚህ ነው ብዬ ለሀቢብ መጀመሪያ ላስረዳው ነበር የፈለኩት ለሀቢብ ለምን እሱም እንዳገዘኝ ስለፈለኩ ነበር ግን አጋጣሚ ሆኖ ሰው ነበረ ግን አሁን ጓደኛው አይሱንም ማገኘው እኔ አቤንም ማገኘው ለብቻው ነው ወይ አንተ አለበት ነው ወይም ብቻውን ባገኘው ደስ ይለኛል ብዬ ስለው በቃ ሄድ አንዴ የሆነ ስራ ልንሰራ ሄድ ምናምን ብሎት እንጂ ሰው ፊት ማውራት አልፈለኩም ለምን አንድና አንድ አንተን እንደተማራው ብቻ እንደተማረ መልስልኝ መልስ ነው የምጠብቀው ከብዳኔ ራሱ ወላሂ ስነግርህ ያንቀጠቀጠኝ ታውቃለህ አያስፈራም ማለት ማስፈራት ምናምን ሳይሆን ግን እንደዚህ እንደ ሰውኛም ስታሰብ ደግሞ የሰውኛ ባህሪ ነው በእኔ አልተጀመረም ማፍቀር በእኔ አልተጀመረም መጠየቅ እኔ እንደ ሳምፕል ነው የምቆጥረው አንድ ሴት የምትወደው መግለጿ እንደውም ጥሩ ነው ኮንፊደንሷ ነው የምትገልጸው በዚህ አጋጣሚና እንደውም አምቄው ስለያዝኩኝ የተጠቀምኩት ነገር የለም እስከዛሬ መግለጼ ነው ብገልጸው እንደዚህ አሁን ነገሬ ቢቀር ከሆነ ይሆናል ካልሆነ አይሆንም በቃ አንደኛ አእምሮ ያምናል ምላሹ ነው አይደል የምታምነው እኔ ደግሞ ዝም ብዬ ይሆናል አይሆንም ብዬ የተወዛገብኩ ከምኖር ነገርህን ይሆናል አይሆንም ችግር የለም አንተ ሊያሳስብ የሚችለው ያው ጓደኝነት ሊሆን ይችላል ጓደኝነት ደግሞ ይሄ ያጠነክራል እንጂ ጓደኝነትን ወይም ቤተሰባዊነትን ያፈርሳል ብዬ አላስብም በዚህ አጋጣሚ ለምን እንደውም የምታቀኝን እንደው አትደባበርም ብዙ ጊዜ ትተሳሰባለህ ማስቀየም አትፈልግም አንዳንድ ጊዜ በመተወደው ሰው ስትገናኝ እኔ እንኳን ብሰራ አንተ ለኔ በጣም አቡኬን ያየህ የኔን ስተት ልታረመኝ እንጂ የምትችል ልትጎዳኝ አትሰብ እንደሌሎቹ እኔም እንደዛው እንዴት እንድታረግኛለሽ ብሎ አቡኬም እንዴት ታስቀይማለሽ ብሎ እንድለኝም አልፈልግም ወንድሜ ለምን ወንድሜ በኔ እንድኮራ እንጂ ፈልገው ስተሰርቼ ባንተ ላይ አንተን አስቀይሜ አሳዝኔ አንገት እንዲደፋ አልፈልግም እንኳን እሱ ሀቢብ ማንም የናንተ ጓደኛ ፋሚሊዎች ነው በአጠቃላይና እኔ መስላኝ አቡኬ ነግሬዋለሁ እንደማገኝህ ግን ለምን እንደማገኝህ አያውቅም መልሱ ካንተ መልሱን ካገኘው በኋላ የሄድኩበትን ጉዳይ ነግረዋለሁ ብዬ አሰብኩ በኋላ ለኔ ትንሽ ቅድም እንዳልሽለኝ ትንሽ በቃ አውቃለሁ እኮ ለዛም ነው ደንግጠህም ሃርድም ሆነህም ተናደህም እንዳትመልስም አገባቤ ላይ የነገርኩ ነገር ምንድነው የሆነ ነገር እንዳታስብ ማለት እንዴት እንደዚህ ታስብ አሁን አንዳንድ ሰው ሳያስብ የሆነ ነገር ጠይቀውና ወደ ገደለው ገብቶ ይጠይቁትና ለእንዴት ምን ብለው ይጮሃሉ እኔ እንደዚህ አይነት ውዝግብ አልፈልግም ለምን እንዴት ተማረ ነው ማሰብ ፈልገው እንደ ከተማ ልጅ እንደ ተማረ ወጣት እንደ ወጣት ነው ማሰብ ፈልገው እንጂ እንደ ድሮ ሰው ማሰብ አልፈልግም እንደ ዘመኑ ነው ልታስብ የምትችለው ያ ምንድነው ማፍቀር መፈቀር መታደል ነው ማፍቀር መታደል ነው ንጹህ ልብ መገለጫ ነው ብዬ ማስበው ሰውዬው ደግሞ ማፍቀር መብቱ ነው አለ ማፍቀር መብቱ ነው ይሄንን አውቃለሁ
አሁን እኔ ስለወደድኩ እኔ ስለከፋኝ አንተ እሺ ባትለኝ እኔ ባለቅስ ምናምን በቃ አንተ ምርጫ እስካልሆንክ ድረስ አንተም እንደኔ ተጨቆን አልልህም። በቃ አፍቅሬዋለሁ፣ መብቴ ነው ማፍቀር። እሱ ያንተ ምርጫ ነው የሚሆነው። ስለዚህ ትንሽ ጊዜ ልውሰድና በስልክ እናወራ ችግር የለውም። እኔ ጊዜ ስጣለሁ። ከፈለክ ደሴ መምጣት ትችላለህ፣ ከፈለክ እኔ መምጣት ትችላለህ። ቅዳሜና እሑድ ብቻ ደሴ ሀይቅ ማለት ቅርብ ነው። ገባህ? አንድ ደግሞ ነገር አለ ያልገለጽኩልህ። አሁን የባለቤት ልጆች እንዳለ የባለቤት ባል እንዳለ ታውቃለህና እዛ ጋር ያለውን ነገር ሳልቋጭ አንተን አልጠይቅህም። ለምን እኔ ቤተሰብ አለኝ። አንተ ልሰውልህ አልችልም። ሀቢብ ነግሬዋለሁ። ከባለቤቴ ጋር ከተለያየን ስንት ዓመታችን ከተለያየን 4 ዓመት ሊሆን ነው። ግን ሙሉ በአካል ከተገናኘን 6 ዓመታችን እና እዚያ ያለውን ባላስተካከልና እንትን ባላደርግ አንተ ልጠይቅህ አልችልም። ገባህ? ደግሞ እንደምንቀየር አምናለሁ። በስራ አምናለሁ። እንደማንኛውም ሴቶች እኔ እንደዚህ ፍግት ያለ ስራ ሰርቼ ባላቅም ግን የሆነ በማያለፋ መልኩ ግን የሆነ ስራ መስራት እንደምንችል አስባለሁ። መቀየር እንደምንችል አላቅም። ልጆች ስላሉኝ ምናምን ሊከብድ ይችላል። እኔ ሊጸጋ ነው። እኔ በልጆቼ በሃይማኖቴ በአገሬ አልደራደርም። ባይዘው ለኔ ልጅ ጸጋ ነው ብዬ ነው የማስበው። ማንኛውም ሰው አግብቶ መውለድ የሚችልበት እድሜ ክልል ነው ያላችሁት። መውለድ ብትወልዱ ካፈቀራችሁበት ታይም ልጅ ብትወልዱ ትልቅ ልጅ ይኖራቸዋልና ደግሞ የኔ ባህል አላግብቼ መውለዴ እንዳውም ጥሩ ነው፣ ደስ ይላል። በፍቅረኛ አይደለም የወለድኩት ምናምንና ልጆች ያገዳል ብዬ አላስብም። እኔ አንተን ለፍቅር ጥያቄ ስጠይቅ በላይፍ መኖር አይደለም የምፈልገው ካንተ ጋር ነው። በቃ የተወሰነ ጊዜ እንሰጣጣለን። ከዛ በኋላ አላህ በሚወደው መልኩ ቤተሰብ አምኖበት ያንተም የኔም በፍቅር ወደውን ደግሞ 100% አምናለሁ እንደሚወዱ ነው። እኔ እንደሚወዱ እናውቃለሁ ባንተ። ለምን አቡኬን ስለሚያውቁት በአቡኬ በኩል መጥቶ አንተን መጥፎ ደረጃ ይጥላል ምናምን ብለው ያስቡ። የእናንተን ቅርበት ስለሚያውቁ እኔ ደግሞ አንተ መጥፎ ልጅ እንዳላደለ ቀድሜ አውቃለሁ። ባቡኬ ስለማውቀው ነው። ገብቶሃል? እንጂ አሁን በነገራችን ላይ አንድ ሰው ለፍቅር የሚችለው በማንነት ነው። የሆነ ነገሩ ሰምቶ ምናምን ሊሆን ይችላል እንጂ ሀብታም ስለሆነ አይደል ሰው ሊፈቀር የሚችለው። እኔ በሀብት አላምንም። በነገራችን ላይ ሀብታም ከሆነ አላውቅም፣ ገንዘብ ፍቅር አይሆንም ብዬ አምናለሁ። እኔ የማምነው በፍቅር ነው። ፍቅርን በፍቅር ነው የማምነውና አስበህበት ከፈለክ በስልክም በነገራችን ላይ መልስን በስልክ ባታደርገው ደስ ይለኛል። ለምን መጥፎም ዜና አይሆንም ጥሩ ዜና አይሆንም። እንደዚህ ተገናኝተን ወይ አንተ ትመጣለህ ወይ እንደዚህ ሮጥ ብዬ መጥቼ ምንም ሰዓት ስለማይወስድብህ ሱቅም ሊሆን ይችላል መጥቼ ማውራት እንችላለን። ለምን የሚደብረኝ እንደውም በስልክ አውርተን የሆነ ሳለ ብትወስን ሊደብረኝ ይችላል። የምር እውነቴን ነው። እና ምን ይችላል እንዲከፋሽ አልፈልግም። እሱ አንድ ነገር ማወቅ ያለበት ማለት ነው የሰው ልጅ የሚፈልገውን ሲያጣ እንደሚከፋ ታውቃለህ። ግን ሀናንን ገና ይከፋታል ብለህ አይደለም። ለምን እኔን ይከፋታል ብለህ የሆነ ነገር ብትወስን እኔ ወደፊት ነው ተጎጅም ሆኖ እኔ ነኝ። እንደኔ አይነት ስሜት እስከሚሰማው ወይ ጠብቀሃል ማለት ጊዜ ይፈልጋል። እኔ አስቤበት ነው አንድ አመት ከምናምን። አንተ ግን ግብዳ ነው። አሁን አፍቅርሻለሁ አልወድሽም ወድሻለሁ ብትለኝ ሁለቱንም ላልቀበል ይችላል። ለምን ስለኔ የምታውቀው እንደዚህ ቁጭ ብለን እንኳን ታይተን አናውቅም። አንተና እኔ ለአንድ ደቂቃም እንደዚህ ታይተን አናውቅም ከሰው አንተና እኔ ብቻችንን እና ዛሬ ነው የተያየነው። ስለዚህ ጊዜ ሰጣለሁ አስበበት ምናምን። አውቃለሁ እኮ በምንም እንደማልመጥን አውቃለሁ። በነገራችን ላይ ግን ፍቅር ነው። ፍቅር እኔ በመልክ አይለካም፣ በገንዘብ አይለካም። በቃ እኔ ፍቅር ነው። በቃ በራሱ ጊዜ የሚያስገድድ ነገር ነው። የራስን ስሜት ነው እንግዲህ የራስን ስሜት ነው እየገለጽኩ ያለሁት። ያንተን ስሜት ደግሞ የሚሰማህን እኔ ጊዜ እሰጣለሁ፣ ችግር የለብኝም። ለምን እኔ ለእንደዚህ አይነት አልቸኩልም። ለምን ብዙ ጊዜም ይዤው ኖሬ የለ ያው ታውቃለህ አሞኝም እንደነበረ አንዳንድ ነገር በመሃል የሆነ ነገር ክፍተት ሲፈጠሩ ምናምን ያንን ነገር ማለፍ አለብኝ ብዬ ሳስብ የሆነ ነገሮች ሲፈጠሩ ደግሞ ያንን አልፋለሁ ስል ጊዜዎች እየሄዱ መጡ እንጂ
የመጀመሪያ ቀን አይቼህ የሁለተኛው ቀን እንዳየሁ ነው በነገራችን ላይ ፎከስ ያደረኩት። ከዛ በኋላ ግን ያልጠይቀው እያልክ እወሳገብ ነበር። ግን ለሁሉም ጊዜ ያለው አይነት ነገር ያው ሁሉም ጊዜውን ጠብቆ እኔ እዚህ ሀይቅ ላይ መጥቼ አላውቅም። ሁለት አመት ሆነ መሰለኝ ከመጣሁ። ዛሬ ነው ገና የመጣሁት። አጋጣሚ እንኳን በዚህ ብመጣ ወይ ሀራ ብሄድ አንተን ለማግኘት ቅርብ ነው የምሆነው። ገብቶሃል? ግን መጥቼ ማለቅ ሀራም ሄጄ ማለቅም እዚህ መጥቼ ማለቅም። ዛሬ የመጣሁት ግን አንድና አንድ ለምንም ሳይሆን አንተን ለማግኘት ነውና ባታስከፋኝ ደስ ይለኛል። እኔም እንድከፋሽ አልፈልግም። ደግሞ ሳላስብም እንዳበስም ትንሽ አስብበት ነው። ያው ማለት ምን አለ መሰለህ አንዳንድ ጊዜ እኮ አቡኪ ጋር በጣም ጥልቅ ብላችሁ ስለምትግባቡ ከአቡኪ ጋር የማይርቅ ባህሪ አለኝ። የመመሳሰል ባህሪዎች አሉ አቡኪና እኔ። ከሱ ባህሪ ልዘል አልችልም እኔ በባህሪ ደረጃም እና ያው ብቻ ያው ሰው አንድ ቤት ተወልደን እኮ መልካችንም አስተሳሰባችንም እንለያያለን። ወይ የተሻልኩ ሊሆን ይችላል ከአቡኪ ወይም ደግሞ አስተሳሰብ ደግሞ ያልተሻልኩም ሊሆን ይችላል። እሱ የምታየኝ በተገናኘን ሰዓት የምናውቀው ነገር ነውና ታስብበት ሳትቆይ አስብበት። እኔ ችግር የለውም የፈለክበት ታይም እሰጥሃለሁ። ወራቶችም ሊሆን ይችላሉ፣ ሳምንታቶችም ሊሆን ቀናቶችም ሊሆን ይችላሉ። አንተ ፍቃደኛ ሆነ ደስ ባለበት ሰዓት ሀኒ ብለህ ደውለህ ወይ ደሴ መተህ ወይ እኔ ነኝ ትለኛለህ። መጥቼ ሀይቅ ማውራት እንችላለን ብዬ አስባለሁ። ለአንተ ሀሳብ እኮ አንድ ቀን አሁን ከኔ ተለይተህ ግማሽ ሰዓት አይፈጅብህም ምን ውስጥ እንደሚያስብ አሁን ነው የሚከብድ። እኔ ፊት አሁን እንዲህ ነው ብለህ ለማለት ይከብዳል አውቃለሁ። ግን ከኔ ተለይተህ ግን ራስን ሰርች አድርገህ ምናምን ውስጥ እኔ የምፈልገው ትክክለኛ ማንነትን እንድትነግረኝ ነው። ማንነትን ስለ ውስጥ የተሰማህን ስሬስ የሆነ ሪል የሆነ ነገር ነው እንጂ የምፈልገው አይ አሁን ድብላት እንደዚህ ሊከፋት ምናምን እንዳትል። ችግር የለውም ማለት ሰው የሚወደውን ማንም ሰው ካገኝቶ አያውቅም። ሰው የሚወደድና የሚወደድ የሚገናኘውም አንድ አጋጣሚ ነው። አንድ ሰው ይወዳል፣ አንድ ሰው አይወድም። ወይ በሂደት ሊዋደዱ ይችላሉ። ለሰዎቹ ውደዱኝ ማለት ደግሞ አይቻልም። ለምን የሰው ልጅ አብሮ በመኖር ወይም አብሮ እንደዚህ በሻይ ቡና በማለት በመገናኘት ምናምን ነው የሆነ ነገሩ በተቀራረቡ ሰዓት ፍቅር የሚመጣውና አንተ ደግሞ ጊዜ ተሰጣተን ጊዜ ወስደህበት ምናምን ሊሆንም ይችላል። ቁርጥ ያለውን ስሜት አሁን ውስጥ ንግር ያደረገህ ነገር ካለ ደግሞ የምትነግረኝ ችግር የለውም። ምን ስሜት ማለት በቃ አይሆን አጋጣሚ ስለሆነ አሰብኩት ምን ይሰማኛል ምንድነው የተሰማህ? ማለት አስቤበት ወይ የሆነ በውስጤ መጀመሪያ ያሰብኩት ነገር ቢሆን ኖሮ ነገር ላሰብ ይችላል። ምንም ያሰብኩት ነገር አልነበረ። በውስጥ ማብታስበት እኮ ደስ ነው የሚል አውቃለሁ። በውስጥ ስላላሰብኩበት ግብዳ ስለሆነ ነው እንጂ በውስጥ እኔ አንተ ነህ አይጨንቀኝም። አሁን ብዙ ለምን እኔ አስቤበት ነው የመጣሁት። እኔም እኮ ብያለሁ ቅድም አንተ በእኔ ቦታ ሆነ አንተ ቢሆን የምጠይቀኝ ልደነግጥ ይችላል። ዝም ነው ልል የምችለው እረዳሃለሁ። አሁን እኔ ስሜቱ ያንተ ስሜት እኔ ላይ አለ። እኔ በሆን ብዬ ነው ማሰብ ታውቃለህ። ስለዚህ ሀቢብ ቤት ሄዶ ነው ቢመጣም ደውልለት። እሺ ደውልለትና ችግር የለውም ልንገረውና አብራችሁ ታስቡበታላችሁ። ቅር አይልም ብነግረው ጓደኛ ስለሆነ ናስኪ የት ሄደህ እርቃል አንዲት ትፈልጋለች እና እያለች ነው። በዚህ አጋጣሚ አየሩ ደስ ይላል። ተጨንቀሽ ነው ያወራሽው? አዎ ይጨንቃል እንዴ በጣም እንደዚህ ቤተሰብ ባልሆን አይከብደኝም ነበር ታውቃለህ። ትንሽ ያስጨነቀኝ ምንድነው አቡኪ ጋር ጓደኛ ስለሆናችሁ እንዴት እንደዚህ ልታስብ ቻለ ምናምን የምትልም ነገር ነበር የመሰለኝ። እንዳትልም ነው እኔ መጀመሪያ እንትን ያልኩህ ያስጠነቀቅኩህ። ብቻ ግን ደስ ብሎኛል። በነገራችን ላይ ማለት ነው የሰው ልጅ እኮ የፍቅር ጥያቄ አንዳንድ ጊዜ እኔ መወደድ እኮ መታደል መፈቀር አይደል? ባይሆን እንኳን
እንደዚህ ጓደኝነታችን እንትን ይጸድቃል ብዬ አስባለሁ አይደል? ሀቢቢ የመጣሁበትን ቅድም እንግዳ ጋር ስለነበርክ አንተ አልነገርኩህም። እሱን ማግኘት የፈለኩት አቤን ማግኘት የፈለኩት ለሆነ ጉዳይ ነበረ። ነግሬዋለሁ፣ ሁሉን ነገር ነግሬዋለሁ። ያው አብራችሁ እንድታስቡበት ጊዜ ሰጣችሁ አብረህ በሀሳብ እንድታገዘው ፈልጋለሁ። ኢንሻአላህ ደግሞ መልካም ዜና ደግሞ እንደምሰማ ተስፋ አደርጋለሁ። አላቅም እኔ እንግዲህ አላህ የፈቀደው ነው የሚሆነው። በፈቀደው አምናለሁ። ምንድነው አቤን እንደማፈቅረው ነው የነገርኩትኝ። አንተ እንደምፈልገው ነው ቅድም እንጂ እንደማፈቅረው አልነገርኩም አይደል? ስለዚህ ቅድም ያልነገርኩህ አንተን እንደው መጀመሪያ ጫውቼ ነበር ለአቤ ጋር መሄድ የፈለግነው ገብቶሃል። ግን አጋጣሚ ሆነ አጠገባችን ሰው ስለነበረ አብሮን እዛ ሰዎች ፊት ደግሞ እኔ ማውራት አልፈልግም። ገብቶሃል። ምንም ካንተ የምደብቀውም የለም ከአቡኬ የምደብቀው የምችለው ነገር የለም። አቡኬን አሁን ዛሬ ባልነግረው መልሱን ከሱ ከአቤ መልሱን ከሰማው በኋላ የምናሳውቅ ይሆናል። እሱ የምናሳውቀው ምንድነው አቡኬ ደግሞ በስልክ ምናምን አይደለም። ቢሆንም ባይሆን ካልሆነ ባንነግረው ደስ ይለኛል። ገብቶሃል። እንደሚደብረኝ ይገባዋል ባለመሆኑ። ከሆነ ግን የምናሳውቀው ምንድነው ሰርፕራይዝ ነው የምናደርገው ሲመጣ ደስ እንደዚህ ሰብሰብ ብለ ማለት ሊደነግጥ ይችላል። እንዴት ሊፈጠራል እንዴት ሲስተር ብላዜር አይደል ብሎም አላቅም። እሱ ምን እንደሚያስብ እኔ አላቅም። አሁን እኔ የፍቅር ልቤን ነው ማሰበው። እኔ ራሴ ልብ ነው ማቀውና ምን እንደሚያስብ አላቅም። እሱ ችግር የለውም በኋላ የምናየው ይሆናል። ስለሚመጣም ከስልጠና በኋላ ከውድድር በኋላ እንደሚመጣ ነግሮኛል። እሱን በኋላ እንትን የምንለው ነው። ሀቢብ ምንድነው አቤ ጋር አውርታችሁበት ወይ ደሴ ትመጣላችሁ ወይንም ትደውሉልኝና መጥቼ እንደዚሁ 6 ሰዓት ሆነ እንደዚህ ነው ዛሬ እንደመጣሁበት ታይም መጥቼ አውርተንበት እንመልሳለን። አያር ሀሳቢያው ማለት ያው ነግረሽኝ ልትወስነ ግን እንደዚህ ግልጽ ስላላረኩልህ አቤ ከሚነግር እኔ ፊት ለፊት ብነግር አይ እሱም ግብዳ ሆኖ በሰለተጨናነቀ እንደዛ ይመስለኛል። ከባድ ነው በጣም ከባድ። አይ ነው እኔም እኮ ሀቢብዬ እረዳለሁ። እኔም እኮ እሱን አሁን እናንተ አንተ ወይ እሱ እኔን ብትጠይቁኝ እኔም እኮ ደነግጣለሁ በሰዓቱ። ለምን እንዴ እነዚህ ልጅ ያማቸው እንደብዬ ልስቁሉ ነው የምችለው። ለምን አንደኛ ብዙ ጊዜ ተኛ ሰልፈን አናውቅም። ብዙ ጊዜ አንገናኝም። አጋጣሚ ነው የምንገናኘውና አሁን አቤን ያገኘሁት 2 ቀን ነው። 2 ጊዜ አንድ እስር ቤት በደንብ ብዙም አላየሁም። ለሁለተኛው ጊዜ ነው እኛ ቤት መጥቶ ፎከስ አድርጌ ያየሁት። የምሬ ነው የምልህ። ከዛ በኋላ ቀን ጠይቃለሁ እያልኩ ያው በህመሜን በምን ብቻ እንደዚህ ጋር ተራዘመ። ያው አላህ የፈቀደው ቀን ዛሬ ስለሆነ ይመስለኛል። እሱ ምን አለ እንሰብበት ጊዜ ስጪ አይደል ያልከኝ አይደል? አታስጨንቀኝ። እኔ ጭንቀት ስጨናነቅ ራሴን ያመኛል። እንደዛ ነው አስባችሁበት። ወላሂ እኔ ደስ ያላችሁን ሰን ይቀበላል። የምሬ ነው የምልህ። እንደዛ ነው የሚሻለው። አይ ልክ ያው ማለት ያው ይሰበት ካለ ያው ማለት እሱን የሚያውቀው እሱ ነው። ነገርሽው አንቺም ያለውን ነገር ማለት ለብዙ ጊዜ እንደጠበቅሽው ምናምን ነገርሽው አይደል? በቃ ከተገናኘን ቢያውቀው እሱ በምን መልኩ እንደተገናኘን። ከዛ በኋላ ደግሞ ሁለተኛ ዙር በቅርብ ነው በተከታታይ ነው የተገናኘነው። ደግሞ አንድ ወር ባልሞላ ውስጥ ይሁን እንደዚህ ነው። እኔ አላስታወስኩትም ቀን ብቻ የተራረቀ ታይም አይደለም የተገናኘነው። እና ለማይታወቅም አለ ለምክንያት ሊሆን ይችላል ያስታወቀን። እኔ አንድ ቀን እኔ እሱን ስሙን እንጂ ማውቀው እኔ እንደዚህ በአካል አይቼው ማለት አላቅም። ከሀቢብን ስለማውቀው ነው ከድሮ አላ ደግሞ ያለው ሀሳብ ካለ አሁን የምትነግራት ካለ አይ ብዬው ነበር። የተሰማ ነገር ካለ ችግር የለውም ብዬዋለሁ። ግን ጊዜ ስጪኝ ብሏል። ደግሞ እኔ ላስጨንቀው አልፈልግም። ስላላሰብኩት አጋጣሚ ነው። እስኪ አላሰብኩት ነገር ያስብበት ችግር የለውም። ሀይሉ ግን ሀቢብ አንድ ጥያቄ ስጠይቅህ ይደብራል? እንደዚህ አይነት ጥያቄ ነው አልተለመደ ይሆን አይገርም? ይሄ እንትን ማለት የሆነ አለመቀበል አንድ ባች አለመሆን ወይም ደግሞ ምናምን ሳይሆን ይሄ ፍቅር ከሆነ ፍቅር ነው ማለት የሚያጋጥም ነገር ነው በህይወታችን ላይ። እንደዛ ያለ ነገር ይከሰታል። ያ ደግሞ አለመረዳዳትም ልክ እንደዛው ግን እሱ አሁን ያው አልተረዳሁሽም አላለም። ያው ልሰብበት አይደለም አላለኝም ነው አንዳንድ ጊዜ ያስብበትና
ማለት ያው ይደብራል። የሚደብረው አንዳንድ ነገር አለ። ለምሳሌ አቡኪ ያለ እዚህ ወንድማችን ከዛ ደግሞ እዚህ ሌላ እና አቡኪ ያ ነገር ስላለ እንኳን ይሄ ጓደኝነት ነው። እስቲል ያጎት ልጅ ይጋባ የለ እንደ እንኳን እሱ ስላለ ይመስለኛል ያው እንደውም ያቀራርበናል ብዬ አስባለሁ። ማለት አንጎዳዳም ብዬ ነው የማስበው። አቡኬን በደንብ የምትወደው የምታከብረው ከሆነ እኔ እንኳን የሆነ ስህተት ብሰራ እንኳን አቡኬን ነው የምታወት። አይ ለመጀመሪያ ትንሽ የሚከብደው ለዛ ነው እንጂ ማለት ከዛ በኋላማ ቀላል ይሆናል ብዬ አስባለሁ። ነገር እንደውም መቀራረባችሁ እኮ የሚከብደውም ያቀለውም እሱ ነው እንጂ ለአቡኬ ችግር የለውም። አቡኬ እኔ መረዳት አይፈታም ያውቃል። እኔ የሆነ ነገር እንትን ፊት ለፊት መናገር እንደምችል መጠየቅ ያለብኝ መጠየቅ እንደምችል ያውቃል አቡኬ። ባህሪዬን ያውቃል አቡኬ። ለአቡኬ እኮ አዲስ አይደለም የኔ ባህሪ። ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? እንግዲህ እስካሁን እንዳያችሁት ነው ማለት ነው። በቃ ጊዜ ስጭኝ ላስብበት ብሏል ማለት ነው። እኔ እንደውም ቶሎ ከነገረኝ ፕራንክ መሆኑን ልነግረው ነበረ። እሱ ግን ጊዜ ስጭኝ ልሰብበት ስላለ ምን አድርገዋለሁ ማለት ነው። ፓርቲቱ ይቀጥላል ማለት ነው። ለፓርቲቱ ጠብቁን። እንግዲህ አምላሹን ምን እንደሚል እሱን ደግሞ እንከታተላለን ማለት ነው። ሀባይብ እኔ ወዳው ሲጨናነቅብኝ ልነግረው ነበረ ግን ራሱ ግን ደስ ያለን ስሜት እንዳትጨናነቅ ግለጽ ሐሳብን የውስጥን እኔ መጎዳት አልፈልግም ምናምን ብየዋለሁ። ደግሞ የወንድሜም ጓደኛ ስለሆነ በጣም ነው የሚጨንቀው ማለት የተጨናነቀው ክብድ ያለ ነገር ግብዳ ነው የሆነበትና ብዙ ደካማ ጎን ምናምን ስላልኩበት ተጨናንቋል። ግን መልሱን አሁን ከፈለክም ንገረኝ ብየው ነበር ግን ላስብበት ጊዜ ስጪ ብሏል። እንደዛ ሲል ደግሞ ጓደኛው ጋር ተመካከርና ምን አደረግ መሰለህ ፓርቲቱን ቀጥለው ብለናል። ለፓርቲቱ እንገናኛለን ማለት ነው። እስከዛ ድረስ ሰላማችሁ ብዝት ይበልልን ሀባይብ። እወዳቸዋለሁኝ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።